አይመስልም በሏ ነቢያቶችንም አይመስልም በሏ ክርስትና ክርስቶስን ነው የሚመስለው በል ንገሩ የሆኑ ሰዎችን አይተ ተጣመ ከክርስትና መንገድ የወጣ ወደ ኢየሱስ ዛሬ ብትመለሳለህ ሰው የሚመስል ክርስትና ሲጀመር የለም ወንጌል ስንት ነው አንድ ነው ኢየሱስ ያድናል በሏ ኢየሱስ ያድናል ያመኑ ሰዎች ሁሉ ንስሐ ገቡና ኃጢአታችሁ ምን ይባል ዘንድ ምናችሁ ኃጢአታችሁ ምን ይሆን ዘንድ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም እያንዳንዳችሁ ማለት እኔ በግል እዚህ ጋር እቺ የመጨረሻ መልእክት ልንገር አባቴ ፓስተር ስለሆነ አባቴ ነብይ ስለሆነ የምትገባው መንግስተ ሰማይ የለም እጄን አንሳ በቤት ነው አሁን አይደለም እጄን አንሳና ፓስተር እኔ 18 ዓመት ሙሉ ፋይር ነኝ አለች 18 ዓመት ሙሉ ጌታን ሳታውቂ ነው ያገለገልሽው ኢየሱስ ክርስቶስን የግል አዳኝ ይወስልሻል የውስ ሃይማኖት አሜን በሏ አሜን እኔው ቃለ ሕይወት ቤተክርስቲያን ውስጥ ተወልጄ ያደኩት ስቲል ቤተክርስቲያን ሽማግሌ ናቸው አባቴ የወንጌል አገልጋይ ወደ ጌታ ይለው አንተ ምን እንደሚመስለኝ ታውቃላችሁ ትልቅ እስኪሆን ድረስ መንግስተ ሰማይ ራሱ ቃለ ሕይወት ይመስለኛል ከቃለ ሕይወት ውጪ ሌላው ሃይማኖት ሲተት ነው የሚመስለው ቢኮዝ ያሳደጉት መንገድ ነው ኢየሱስ ክርስቶስ እዚህ ሀገር የመጣው እዚህ ምድር የመጣው የማንንም የሃይማኖት ድርጅት ለማቋቋም አይደለም ኃጢአተኞች እያደረገ አሜን አሜን አትልማ አሜን ቃለ ሕይወት ለካካ የኔማ ቃለ ሕይወት ይገባ ኢየሱስ የትኛውን ድርጅት ለማቋቋም አልመጣም ነው ንገሩ ኢየሱስ የትኛውን ድርጅት ለማቋቋም አልመጣም በማን የሚያምኑ በእርሱ የሚያምኑ የዘላለም ሕይወት ይወርሱ ዘንድ እንዳይጠፉ እግዚአብሔር አንድያ ዓለምን ወይስ የሆኑ ሰዎችን ዓለምን ነው እስቲ ዓለምን ሃሌሉያ አሜን እኔ በተለይ አዲስ ኪዳንን ሳነበው በተለይ ማቴዎስ ወንጌል ሉቃስ ወንጌል ዮሐንስ ወንጌልን ሳነበው ኢየሱስን በደንብ ነው የምወደው ሃሌሉያ አሜን ባለፈው ባይብል ኮሌጅ ተማሪዎችን እያስተማርኩ ነበር ዓለም ሰገድ ቤት ሄጄ ዓለም ሰገድ የልጁን የሚስቱን ፎቶ ከአልበም አውጥቶ ጋብዞ በስመ አብ ሲያምር ካገባ ስንት ዓመት ነው 6 ዓመት ይሄ 6 ዓመቱ የነበረው በፊት የነበረው ዓለም ሰገድና ያሁኑ አንድ ነው አቤት ሲያምር 6 ዓመት በፊት ቤሎ ሲያምር አይገርምም በቃ አድንቀው ትንሽ ቆይቼ ምኑን ልጠጣ ቡና በሏ ሲያምር እና ራሱን ኢየሱስን የምንተዋወቅበት አልበማችን ይሄ አሜን ከዚህ ውጪ ኢየሱስን ልታገኝ አትችልም ይሰማል ትክክለኛ ኢየሱስ የት ነው ያለው አንተ ሰው የነገረን ብቻ ነው የምትሰማው መጽሐፍ ቅዱስ ግለጥ ሃሌሉያ አሜን ስለዚህ ኢየሱስ ያለበት አልበም በሉ እስቲ ኢየሱስ ያለበት አልበም ማን ይባላል መጽሐፍ ቅዱስ ይባላል መዝሙር ከየት ነው ነብይ ከየት ነው ሐዋርያ ከየት ነው ቅባት ከየት ነው ተአምራት ከየት ነው በነገራችን ላይ አንድ ነገር አምናለሁ በአዲስ ኪዳን ቤተክርስቲያን ውስጥ ስፔሻል የሚባል ማንም ሰው የለም ስፔሻል አንድ ኢየሱስ አሜን ዋና የሚባል የለም ዋና ስንት ነው የዛሬ 3 ዓመት አንድ ትምህርት አስተምሬያለሁ እኛቻችሁ ውስጥ ቤቱ ምን አለው ጨምጥና ቤቱ ባለቤት አለው ቤቱ ባለቤት አለው ባለቤቱ ማን ይባላል ኢየሱስ ስጮና የቤተ ክርስቲያን ባለቤት ኢየሱስ ነው በሉት የቤተ ክርስቲያን ባለቤት ኢየሱስ ነው ሃሌሉያ አሜን ክርስቶስ ታምናለህ ባንተ ውስጥ ሕይወት ይሰራል አሜን አሜን በቃ ጸሎት አሁን ጸለይ እኮ የሚያምህ ህመም አንተ ጋር አይቀጥልም አሜን ያሰቃየህ ነገር አይቀጥልም አሜን አይቀጥልም በውስጥ ኢየሱስ አለ በውስጥ ኢየሱስ አለ ሃሌሉያ አሜን እስቲ እዛም እንደተቀመጣችሁ ቀኝ እጆቻችሁን ከፍ አድርጉና ከደጋር እንደዚህ በሉ እግዚአብሔር ሆይ በሉ እግዚአብሔር ስለሰጠኝ እድል አመሰግናለሁ በሉ
ኢየሱስ ክርስቶስ በሉ እስኪ የእግዚአብሔር ልጅ እንደሆነ አምናለሁ በሉ። በሥጋ እንደመጣ አምናለሁ በሉ። ስለ ኃጢአቴ እንደሞተ አምናለሁ በሉ። ጌታ ኢየሱስ ሆይ በሉ እስኪ አንተ የሕይወቴ ጌታዬ ነህ በሉ። አዳኜ ነህ በሉ። እምነቴ በሉ እስኪ መሰረቴ በሉ። ኑሮዬ በሉ በአንተ ላይ ነው። ኢየሱስ አዳኜ ነው በሉ። ኢየሱስ ጌታዬ ነው በሉ። ከዛሬ በኋላ የሚያስጨንቃችሁ የሞት ድምፅ ተሰበረ። አንተ ውስጥ ኢየሱስ ካለ በህልም እየመጣ የሚቀጠቅጥህ ማን ነው? ማን ፈቀደለት? ማን ፈቀደለት? ጨብጦ ወደ አንቺ ውስጥ ኢየሱስ ካለ የዳንሽው የእውነት ነው በሉ። አንቺ ውስጥ ኢየሱስ ካለ የዳንሽው የእውነት ነው። እየመጣ የሚያስጨንቅሽ ማን ነው በሉ እስቲ። እየመጣ የሚያስጨንቅሽ ማን ነው? ጳውሎስ እንደዚህ ያለ የሚያውኳችሁ ይቆረጧል። አሜን። የሚያውኳችሁ በኢየሱስ ስም የተቆረጠ ይሁን። አሜን። አይደው ትምህርት ስለሆነ ሞቅ ሞቅ ላደርግ ይችላል። ይሄ መሰረት ነው። ሃሌሉያ ሃሌሉያ አሜን። አንድ መዝሙር አለ። ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ መታይ ነው። አያለው በቅርብ መርድ የለም ሰበብ እስኪ ቀመሱት ቅመሱ የሕይወት እንጀራ ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ ገዳይ ነው። አያለው በርቅም በቅርብ የለንም ምክንያት ሰበብ በሉ እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው። ስማ ኢየሱስ ለሁሉ መልስ ነው። ለከሰሱ ሰዎች ኢየሱስ መልስ ነው። ያስጨነቀ ዘርህን ለመከፈተ ኢየሱስ መልስ ነው። ሶስት ጊዜ በኃይል በእምነት ኢየሱስ መልስ ድገምና በለውስከ የመጨረሻ መልስከ ዘሮችን ያስጨነቀው ዛሬ እሳት በላ። ድግምቱን እሳት በላ። የመንፈስ ቅዱስ እሳት በላ። ሶስተኛውን እሳት በመስከር እሳት በመስከር